ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ያው እንግዲህ እኛ ጠፍተናል። የጠፋንበት ምክንያት ያው ቪዲዮአችን እየታየ አይደለም። በፊት እያበረታታችሁን ነበር፣ በደንብ ላይክ፣ ሼር፣ አስተያየትም እየሰጣችሁን ነበር። አሁን ግን የምንለቃቸው ቪዲዮዎች ምንም በቃ እየታዩ አይደሉም እና ቲጂ ነበረች ለእንደዚህ ተነሳሽነቷ የነበራት ስራ እንስራ የምትለኝ እሷ ነበረች። አሁን እሷ ራሱ በጣም እንትን ብሏታል፣ ከፍቷታል ሆነ ለመናገር ምክንያቱም ብዙም እየታየ ስላልሆነ እንትን ብሏታል። እና እናንተም እስኪ ሰብስክራይብ፣ ሼር እያደረጋችሁ ላይክ እያደረጋችሁ አበረታቱ። እኛም ቪዲዮአችን እየሰራን ደስ ይበልን፣ እናንተንም እናዝናናችሁ በቻልነው ምናምን ነው። ያው እንግዲህ ዛሬ የመጣ ነው ቲጂን ፕራንክ ለማድረግ ነው። እኔና ሳባሽ ያሰብነው ዝም ብለን ቀለል ያለች ፕራንክ ነው ያሰብነው። አስተማሪም ነው ብዬ አስባለሁ። ምክንያቱም ብዙ ጊዜ በማንኛውም ሰው ላይ የሚፈጠር ነገር ነው፣ በዛውም ያስተምራችኋል ብዬ አስባለሁ። ምንድነው ሀሳቡን ያው እስካሁን ገና አልወለደችም እና ከስራ ቦታ እንዴ እስካሁን ምናምን ያሉ እንትን ይሏታል፣ ያስጨንቋታል እና እሷም ጭንቀት ውስጥ ገብታለች ነው። እኛም ይሄን ሀሳብ እናነሳባትና የሚፈጠረውን ሪያክሽን አብረን እናያለን። አሁን እሷ ሱቅ ወጥታለች፣ ስትመለስ ቪዲዮን ስራ እስኪ ምናምን ብለን በዛ መልክ በወሬ መካከል እያስገባል ሀሳቧን እየቆራረጥን እንደዚህ አይነት ስሜት እስኪ ሪያክሽኗን እንዲሰማት አድርገን ሪያክሽኗን እናያለን። በዛውም ትማሩበታላችሁ ብዬ አስባለሁ። እሷ እስከምትመጣ እንጠብቅ። እስከዛ ግን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። እውነት ቪዲዮአችን እየታየ አይደለም። እንደ መጀመሪያው ሞራላችን እንደመጣው አሁን እንዲመጣ አድርጉት። ሰብስክራይብ አድርጉ። ሰላም እንዴት ናችሁ? ሰብስክራይብ፣ ላይክ፣ ሼር እንዳይረሳ እስከመጨረሻው። ሰብስክራይብ አድርጉ ባያቸው። ሰብስክራይብ ታይላችሁ። በቃ እሷ እስከምትመጣ እንግዲህ እንጠብቅ። ጥቁር ፍየሌ በዚች አርጋ ጥቁር ፍየሌ በዚች አርጋ ሱቅ ለመሄድ ነው። ማስክ ምናምን አድርገሽ መጠንቀቅ አለብኝ እኮ በዚህ ሰዓት። ተይ ምንድን ነው ቪዲዮን ስራ ምን አይነት ቪዲዮ ያሳባል? ሳባሽ ያሳባለሽ ሀሳቧን ትተንማ ለምን ሰራ እኔ ቪዲዮ የመስራት ለምን እንደሆነ አላውቅም። እየደከመኝ ነው መሰለኝ። ክም ይለኛል። ዝም ብለን ቀለል ያለ አንዳንድ ሀሳብ እያነሳን በዛ ላይ ማውራት ነው። ምን አይነት ሀሳብ? አይ ምንሽ ትግስት 9 ወር ሞልቶሻል እንዴ? አትወልጂም እንዴ? በዚህ ወር አይደለም የሚወለደው እንዴ? ማለት ነው። አይ 9 ወር ሲሞላቸው ነው የሚወልዱ ይሄ ቢውስታር ቆይች አለፋት ቆይች ምን ነው ገንፎ ለመብላት ይቸኮልሽ ነው? እንጂ ምን አስጨነቀሽ? ማሞልበት ሰው ወልዳለሁ። ቆየብሽ ይሄ እኮ ግን እውነቷን ነው። ቆየ በጣም እንጂ የምርህን ነው? አይ ሰሪስ ጭራሽ ሰው አይጠይቅሽም ግን እንደዚህ የውጭም ጭራሽ ደግሞ ቤት አመጣችሁ ብትፈልግ አንቺ በቃ ከታተይከ ታረቂያት ማብያ አንቺ ምን አስጨነቀሽ? ቆይ
እኔ ቆየብሽ ብዬሽ ነው። ቆየብሽ አልተንኩት። ስለዚህ ይባላል። እሺ እውነቷን ስትል ነበር ደግሞ አንተ አሁን አይ ማለቴ በርቆት አለ ምን እና ምን ይተረ ሰርጀሪ ሄጅ ሰርጀሪ ሲሉ ይበላል። አይ እንደዛ ሳይሆን እኮ በዘጠኝ ወር ሞላ ቆይ ምናምን ስትይም ስለነበር በተስፋ 10 ወር እስከሚሞላ ይጠብቃል። በተስፋ እስከ 10 ወር ይወለዳል። እስከ 10 ወር የመቆየት ቻንስ አለው። በሲኤስ ይወለዳል። በሲኤስ አይ ግን ይቆያል እንደዛ። በእንትኑ የልጁ ክብደት በጣም ትልቅ ከሆነ በሲኤስ ይወለዳል። አለበለዚያ ግን ቀኑ አልፎ ምናምን እንትን ካለ ኢንዳክሽን ይባላል። የምጥ መርፌ ይሰጣል። ማስጀመሪያ ምጥ ያስጀምራል ማለት ከቀኑ በምጥ መውለድ የምችል ከሆነ የምጥ መርፌ ይሰጡኝና ያስጀምሩኝ። እንግዲህ እንደዛ ያደርጉኛል። ምን አደርጋለሁ? ወይ ጉድ! ህዝቤ ውጭም ስራ ቦታም እነዚህ ይዘው ቁጥብኝ አትወልጂም ወይ? አንድ ቀን ትናንት አሁን ቀርቼ ዛሬ ሄጄ አይደለም የወለድሽ መስሎን እርጉዜ የወለድሽ መስሎን አልወለድሽም እንደ ደሞቻው ምን ነው ገንፎ ለማገንፋት በጣም ቸኩያለሁ። ምን አናልሽ? ያልበሰለ ገንፎ ታወራሽ ለማረስ በጣም ቸኩያለሁ አልሽ። ማርያም ግን ጥሩ አይደለም እኮ እንደዚህ አይባልም። ሁለተኛ ስርዓት ያላችሁ እንደዚህ አይባልም። እሺ አይ እውነት ለመናገር የሚሰማሽን ስሜት ለማወቅ ፈልጋለሁ። ምክንያቱም ከአሁን ስራ ቦታ እንደዚህ አዛረጉኝ አዛ እና እስኪ አሁን የሚሰማሽን ስሜት እስኪ እንየው ምናምን በማለት ነው። ችግር ማለት ሌላ ሰው ምናምን እንደዚህ ሌላ ሴቶች አሁን ፊል ያደርጋሉ። እንደዚህ አይባልም። ማህበረሰባችን ራሱ ችግር አለበት። ይሄ ደስ አይልም። ያለሁበት ፔንሳንስ ሌላ እንደገና አሁን እነሱ ጭንቀት መፍጠር። አዎ ውድ ቤተሰቦቻችን ይሄን ሀሳብ ያመጣሁት ምን መሰላችሁ? ብዙ ጊዜ ስለሚባል ነው። በጣም ብዙ ሰዎች እንደዚህ ያሉ ሰዎችን እንደዚህ ነፍሰ ጡር የሆኑ ሰዎችን እንደዚህ አይነት ሀሳብ ባሰጡ ኢቭን ነፋሱ ከተወለደ በኋላ ራሱ ሌላ ልጁ ምን ሆኖ ነው የቀጣነው ይላል። አታጠቢው ነው የወፈረው፣ የከሰው፣ የጠቆረው፣ የቀላው እንደዚህ ሆነ። እንደዚህ ደግሞ ሲሆን በቃ በጣም አስበው ፖስት ፓርተም ዲፕሬሽን አለ። በዛ ላይ ደግሞ እነሱ ሲጨመሩ ጤና ባለሙያ ስለሆነች እንግዲህ ቋንቋውን እኛም አናውቀውም። ፖስት ፓርተም ዲፕሬሽን ማለት ከወሊድ በኋላ የሚመጣ ድብርት ነው። በጣም ከባድ የሆነ ድብርት ነው። ልጇን እስከ መግደል ድረስ የሚያደርስ ድብርት ማለት ነው። የምሬን አንቃ ተገድላለች ልጇ። ያ ድብርት በፋሚሊዎቿ ፎሎአፕ ከሌላት ትሪትመንት ማትደረግ ከሆነ ከጓደኞቿ ያነሰች ከመሰላት ሌላው ቢቀር እንኳን ይሄ ይቅርና እንኳን ምንም አይነት ትሪትመንት ሳይኖራት በተለይ ባሏ ሳፖርት ሳያረጋት እናት ከሌላት ቤተሰብ ከሌላት ምንም የሚያግዛት ሰው ከሌለ ይሄ ኖርማል ነው። በጣም ብዙ ሴቶች በዚህ ምክንያት ያደርጋሉ። ሁሉም ነገር እንኳን ተሟልቶላቸው ማለት ነው ተሟልቶላቸው ምንም ነገር ሳይጎልባቸው ምንም ነገር ቤት ውስጥ ሁሌ በየሰከንዱ ምግብ እየቀረበላቸው እንትን ይነጫነጫሉ። በጣም ፖስትፓርተም ዲፕሬሽን በቃ አለ። ከመቶ እናቶች 30 እናቶች ፖስትፓርተም ዲፕሬሽን ያጋጥማቸዋል በአጠቃላይ በእንትን ማለት ነው። እና መጥፎ ነው፣ በጣም መጥፎ ነው። ማህበረሰባችን ሰው ሊወልድ ሄዶ የሚጠይቀውን ነገር እንትን ማለት አለበት። የሚጠይቀውን ነገር ማለት በቃ ሄዶ ጠይቆ ጥሩ ነሽ ምናምን በቃ አይዞሽ በርቺ ጠንክሪ ምናምን ብሎ ነው እንጂ መምጣት ያለበት ወፈርሽ
ከሳሽ ምግብ ቀንሺ፣ ዝርጥርጥ ካለች ደግሞ ተዝረጠረጥሽ። ኧረ የምን መዝረጥረጥ ነው? ቀጠን ሸንቀጥ በይ። ሸንቀጥ ስትል ደግሞ ወይኔ አልታረስሽም፣ አንቺስ ምንም አልታረስሽም ይላሉ። ልጁን ጡት አጥቦ እንጂ ያለጡት ልጁን ከሳ ይላል። እንደዚህ አይነት ስሜት ተሰምቶሻል? እኔስ እንደው እናቴ ጋር የመጀመሪያ እማን እናቴ ጋር ሄጄ መታረሴ ጠቅሞኛል ማለት እንደዛም ሆኖ ድብርት ውስጥ ገብቻለሁ። ምንም ውሸት ምንም አያደርግም። በጣም ብዙ ትሪትመንት ተደርጎልኝ እንደዛ እንኳን እናቴ ካጠገቤ ሆና እንኳን ትሪት ተደርጌያለሁ፣ በደንብ ተደርጌያለሁ። ግን እኔ ፖስት ፓርተም ዲፕሬሽን አጋጥሞኛል። የዛን ጊዜ ራሱ ነው ያስታውቃል። አይኑን አፍጦ ነው የሚመጣው። እና ማህበረሰባችን ገና ከራስ ቤት ሳትወጣ ሁለተኛ ልጅ ውለጂ እንጂ ይልሃል። አንዱ ወላሂ አራስ ቤት ቁጭ ብላ ሁለተኛ ልጅ ነው እንግዲህ ይልሃል። ይሄን ያመጣነው ለምንድን ነው? በመሀል እንደዚህ አንደኛ የሚሰማሽን ስሜት፣ ሁለተኛ አስተማሪ ነው ብለን ስላሰብን እነሱ እንዳይሉሽ ወልጅ ምን እንዳይሉሽ ለቀናል እንዳይጠይቁሽ ብለን ማ ቤተሰቦቻችን አትወልጅ ምን ይላሉ? በባለፈው ላይቭ ላይ ያልልሽም እንደ ላይቭ ላይ ያው እያሉኝ ነበር። ያው በነገራችን ላይ ከክፋት አይደለም እኮ ከክፋት አይደለም ነው እኮ ትክክል ነሽ። ግን በቃ ግን ደግሞ ያው እንደዚህ አይነት ከክፋት አይደለም ይፈጠራል። ግን አንድ ሰው እንደዚህ ሆኖ ከታየ አልወለደም ይታያል። እኔ እንዴት ብቻ አላውቅም። አትወልዱም ወይ ማለት ትንሽ መቼ ነው ቀንሽ ባይሆን መቼ ነው የምትወልጂው ቢባል ያስኬዳል። መቼ ነው የምትወልጂው ማለት ካሳሰባቸው ያን ያካሳሰባቸው መቼ ነው ግን ቀንሽ መቼ ነው የምትወልጂው ቢሉ ጥያቄ ኖርማል ነው። አትወልጂም ወይ ግን አትወልጂም እንዴ አትወልጂም ወይ ምናምን ማለት ነው ኖርማል ነው። በቃ እንስከዋል ማለት ጨረሰን። አዎ በቃ አይ እኛ የምንፈልገው ቪዲዮስ እኛ የምንፈልገው በቃ ይሄን ነበር ሐሳቡ። ይሄ ነበር የሰላም ሐሳቡ ይሄ ነበር። እኛ ምን አደረግን ሰዓት ቤተሰቦቻችን ማለት ብዙ ጊዜ እንደዚህ አይነት ነገር ያጋጥማል። እስኪ እናንተ የገጠማችሁ ካለ አስተያየት እህቶቻችሁ ምናምን እንደዚህ ወይም የቅርብ ቤተሰቦቻችሁ ወልደው የተሰማቸው ስሜት ካለ እናንተ አሁን ላይ ማለት አልነበረብኝም ብላችሁ ያሰባችሁት ካለ እስኪ ኮሜንት ላይ ጻፉልን አይደል? ጻፉልን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮዎችን እንዲታይ አድርጉ። አትጥፉ ደግሞ አይዞሽ እያላችሁ አበረታቷት። ሶልድ ደግሞ ጠይቋት። ምስራች ይዘን እንመጣለን። ያው ደግሞ እኛ ደግሞ እዚህ በኋላ ገንፎ እየሰራን እናሰራሽ እናሳያቸዋለን አይደል? እስከዛው መልካም ያርሱኛል ብዬ ተስፋ አድርጋለሁ ትላለህ። ችግር የለም። እኔ እንኳን ልምድ አለኝ። አታስብ 10 ቀን አርሶ ልምድ አለኝ ይላል። እንደ 10 ቀን ለኔ በጣም ቀላል ነገር አይደለም። 10 ቀን እንቅልፍ አለመተኛት በጣም ከባድ ነገር ነው። ተኛም እንዴት ይተኛል? ማታ በጥጦ ነበር እሱ ነበር የሚያጠባት። እኔ ተኛ ነበር ግን እንቅልፍ ኮስተኝ ትተኛለሽ። ብታይ ደግሞ መታፈን ይኖራል ነው በጣም ፈራ ስለነበረ እኔ አልተኛም ነበር። እኔስ ልምድ አለኝ እና ውድ ቤተሰቦቻችን ለዛሬ የነበረን ቆይታ ይሄን ይመስላል። ያው አስተማሪ ነው ብለን ስላሰብን ያነሳ ነው ይሄን ሀሳብ። ምክንያቱም እሷም ላይ ስራ ቦታ ምንም ሰፈርም እንደዚህ አይነት ጥያቄ ስለሚመጣ እኔ አሁን 9 ወር ከምናምን ከ10 ምናምን ቀን ሆኖኛል እና ስራ ሄዳለሁ እስቲል እና ስራ እየሄድኩኝ በቃ ከጥበቃዎቹ ጀምሮ አዳተዋስ መጣሽ እንዴ ትናንትና እኮ ሰጣሪ ያለሽ መስሎት በቃ ግንቦትን ጨረሻት። እና እንደዚህ ጫና ይፈጠራል በእናቶች ላይ የምንናገረውን ነገር እያሰብን ነው። ደስ ይላል አይደለም ትላለህ። ያው ሁሉም ነገር በጊዜው ይሆናል። እግዚአብሔር ከፈቀደው ቀን ውጭ መውለድ አይቻልም።
እና እንደዛ ነው። ውድ ቤተሰቦቻችን በጣም ነው አብራችሁን የምንወዳችሁ። ስለሆናችሁ እናመሰግናለን። ላይቭ ስንገባ ደግሞ በጣም ነው የምታበረታቱ። እውነት በጣም ደስ የሚል እንትን ሪያክሽን ነው የምንለው። በጣም ነው የምንወዳችሁ ውዶች። እዚህ በኋላም ላይቭ እንገባለን ተደጋጋሚ ጊዜ ብለን እናስባለን። ባይ አበረታቱን እስከ መጨረሻው። ቻው ባያቸው ፍቅር ቻው ባይ እማቴ ይኔማ